ማለት ሉቃስ ወንጌል ላይ ምን ያለ ሰውየው በመጀመሪያ ምንድን ያለ እንዲያው ደግሞ ወንድማችን አስታውሳለሁ ምንድን ያለ ሰውየው ቸርና ምን ያለ ኢየሱስ ዛሬው እንዳገኝ ምን አደርጋለሁ መጀመሪያ ይስናተ ምን አለ ስለምን ቸር ስለኛለ እግዚአብሔር በቃ ማን ቸር ይላል ስለዚህ ኢየሱስ ቸር ካልና አምላክ ማለት ነው እንደገና ደግሞ እንደው አምላክ ቸር ለምን ኢየሱስ ዛሬ ከእግዚአብሔር በቃ ማን ቸር የለም ስለዚህ ሰላም አምላክ አለ እንዴ ያለው ዛላት ለብሰው እንዴ ያለው ከልጅነት ጀምሮ ተብቻለሁ እንደገና ደግሞ ማንኛውም ሰው ማለት ነው አሜን ያለው በቃ ዛት በፍጥነት ስለማችል ብቻ አምኜ በፍጹም ልቤ ባፌ መስክሬ ድኛለሁ የሚሰው ካለ ይጠፋል ሉቃስ ወንጌል ምዕራፍ 2 ቁጥር 14 እምነት ያለ ስራ ከንቱ ነው ሉቃስ ወንጌል ምዕራፍ 2 ቁጥር 14 ምዕራፍ 2 ቁጥር 14 ማንኛውም ሰው ሕግ መፈጸም ስለማይችል አምኜ ብቻ ድናለሁ የሚል ካለ ተሳስቷል ሉቃስ ወንጌል ምዕራፍ 2 ቁጥር 14 እግዚአብሔርን እያመሰገኑ ክብር ለእግዚአብሔር ባሪያም ይሁን ምታነበው ማርቆስ ጋር የሉቃስ ወንጌል ያዕቆብ መልእክት ምዕራፍ 2 ያዕቆብ መልእክት ምዕራፍ 2 ያዕቆብ መልእክት ምዕራፍ 2 ቁጥር 14 ምን ይላል ወንድሞቼ ሆይ አለ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ግን ስራ የሌለው ማለት ምግብ ዛሬ መፈጸም አልችልም ግን አምኛለሁ የሚል ሰው ቢኖር ምን ይጠቅመዋል? እምነት ሊያድነው ይችላልን? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ተመልከቱ ወንድም አለ ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱ መቶ ማለት ነው በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ለሰውነት የሚያስፈልጋቸውን ምግብ ባትሰጧቸው ምን ይጠቅማቸዋል? በዚያን ጥሩ ምሳሌ ያቀረበልን ምንድነው ምሳሌ ያለው እነዚህ ሰዎች አለ እህት ወይም ወንድም አለ ራቁታቸውን ናቸው ቢለው ምግብ ያላችሁ ለምን ራቁታቸው ናቸው እነዚህ ሰዎች እርቧቸዋል ምግብ ይፈልጋሉ አንድ ገመጠ ሄዱ ሰዓት ሙቁና ጥገው ብትላቸው የሆነ ነገር ነው ለነሱ ችግራቸው ስታፍ ነው አይደለም ችግራቸው ምንድን ነው ምግብ ነው ስለዚህ ምን ያለ ነው በለፍቱ እምነት አለ ስራ ግን ከሌለ ምን ነው ማለት ነው ከንቱ ነው ያለ ስራ ምን ያላችሁ ያለ ነው እንዲሁም ስራ የሌለው እምነት ቢኖር ዝም ብሎ አምኛለሁ ኢየሱስ ጌታ ነው ቢኖር ማለት ነው በራሱ ምንድን ነው የሞተ ነው ነገር ግን አንድ ሰው አንተ እምነት አለ አንተ እምነት አለ እኔም ስራ አለኝ እኔ ደግሞ ስራ አለኝ እምነትህን ከስራ ለይተህ እምነትህን ከስራ ለይተህ አሳየኝ ቢልህ እኔም እምነቴን በስራዬ አሳይሃለሁ እኔም ደግሞ እምነቴን በተግባር እየሰራሁ ማለት ነው አሳይሃለሁ ቢልህ እግዚአብሔር አንድ እንደሆነ አንተ ታምናለህ እግዚአብሔር አንተ ታምናለህ መልካም ታደርጋለህ መልካም ስራ ትሰራለህ አጋንንት ደግሞ ያምናሉ ሰይጣን ደግሞ ያምናሉ እግዚአብሔር አንድ መሆኑን ይንቀጠቀጣሉ አንተ ከንቱ ሰው እምነት ከስራው ተለይቶ ለመገብ የሞተ መሆኑን ልታውቅ ትወዳለህ የሞተ መሆኑን ልታውቅ ትወዳለህ እምነት አለኝ ብቻ ብለህ ትእዛዛትን አልጠብቅም የምትል ከሆነ የሞተ እምነት መሆኑን ታውቃለህ ይላል አባታችን አብርሃም አለ ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራዬ ይጸድቅ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ በስራም ደግሞ ምኑ እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆነ ተቆጠረለት ያለው ተፈጸመ። የእግዚአብሔርን ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንዲሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ ማለት በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁም ደግሞ ከስራ የተለየ እምነት የሞተ እምነት ነው።
ስለዚህ ያለ ስራ አንሰራም። እኛ ትእዛዝ መጠበቅ አንችልም የምትል ከሆነ ተሳስተሃል። መጽሐፍ ሊቃውንት ነው ያው ወደ ሌላ ጥያቄ ምንድን ነው? እግዚአብሔር ለኢየሱስ አባቱ አይደለም ካልከኝ የኢየሱስ አባቱ ማን ነው? አይደለም ጥያቄው። ቁርአን ይመልስልህ በመጀመሪያ። ከዛ ደግሞ ለምሳሌ ስትገባና የኢየሱስ አራት አባት አስቆጥረሃል። አሊ ኢምራን أعوذ بالله من الشيطان الرجيم إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين. سورة عمران مراسل قدراتهم በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው መልአክ ያሉትን አስታውስ። መልአክ ያሉትን አስታውስ። መርየም ሆይ አላህ ከእርሱ በሆነው ቃል አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የማለት የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም በዚህ ዓለምና በመጨረሻውም ዓለም ትንሣኤ ማለት ነው የተከበረ ከባለሟሎች በሆነ ልጅ ያበስርሻል። የተከበረ ከባለሟሎች በሆነ ልጅ ያበስርሻል። ስለዚህ አላህ ኢሳ ማን ያለው? ኢሳ የመርየም ሰው አባት ካለው በምንጠራ በአባቱ ነው። ግን አባቱ ኢሳ በምትጠራ በእናቱ አላህ ምንድን ያለ ኢሳ እንደሚፈጠር ሲናገር በሰለላሁ ዐለይሂ ወሰለም አምሳሌ ምንድን ያለ ኢነ መሰለ ኢሳ ኢንደላሂ ከመሰለ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን ያለ ማለት የኢሳ አፈጣጠር ይላል ልክ እንደ አዳም ጊዜ ነው። አዳም ልክ ያፈጠረው ለእሱ ሁን አለው ሆነ። ኢሳም ደግሞ ልክ እንደዛው በማርያም ማህፀን ሁን አለው ተጸንስ ተወለደ። ሌላ ነገር ምንም ነገር። ስለዚህ ኢሳ አለይሂ ሰላም ያላባት ተፈጥሯል። አላህ ሰውን በአራት አይነት መልኩ የፈጠረው አንደኛው አዳምን ያለ እናት ያለ አባት፣ ሁለተኛ ደግሞ ሔዋንን ማለት ነው ከአዳም ከጎናት ያለ እናት ተመልከቱ። ሶስተኛ ደግሞ ማለት ነው እኛን በእናትና በአባት፣ አራተኛ ኢሳ አለይሂ ሰላም ማለትም ኢየሱስን በእናት ብቻ ያለ አባት ፈጠረው። ስለዚህ ኢሳ አለይሂ ሰላም ምንድነው? ኩን ፈየኩን በሚል ቃል የተገኘ የተፈጠረ እንጂ ሌላ አይደለም። ኢሳ